ወንበር ቁጥር 3። ይህ ወንበር ከሌሎቹ ይልቅ ረጅም፣ ግርማ ሞገስ ያለውና ትኩረትን የሚስብ ነው። ምርጫ ይህ ወንበር ከሆነ በውስጥህ ዕውቅናን የማግኘት ዋጋ የመሰጠትና በእውነት የማረፍ ትልቅ ፍላጎት እንዳለህ ይጠቁማል። ይህ ወንበር እኔ እዚህ አለው፣ ቦታዬም የተከበረ ነው የሚል ጮክ ያለ ድምፅ አለው። በካርል ዩንግ ትንታኔ ይህ ምርጫ የክብርና የሥልጣን ተምሳሌት ይደረጋል። አንተ በሕይወት ውስጥ ያለህን ቦታ በጽኑ የምታከብርና ሌሎችም እንዲያከብሩልህ የምትፈልግ ሰው ነህ። ነገር ግን ይህ የክብር ፍላጎትህ ዝም ብሎ የመጣ አይደለም። ከስሩ አንድ እውነት ተደብቆ ሊሆን ይችላል። ምናልባት በሕይወትህ ውስጥ ዋጋ እንደሌለ እንዲሰማ የሆነበት ወይም የተናክበት አሮጌ ቁስል ሊኖር ይችላል። እናም ያንን ቁስል ለማከም ስትል ራስህን በቁጥጥርና በክብር ለመከለል መርጠሃል። ይህ ወንበር ለእኔ ደህንነት ማለት ቁጥጥር ማለት ነው ይላል። ነገሮችን በመቆጣጠርና አስፈላጊው ሰው በመሆን ውስጥ ሰላምህን ትፈልጋለህ። ይህም የመጣው ምናልባትም ቀደም ብሎ በሕይወት ውስጥ ብዙ ነገሮች ከአቅምህ በላይ ሆነውብህ ስለነበር ሊሆን ይችላል።